ሰላም ውድ የምሳሌ ቲዩብ ተከታታዮች በያላችሁበት ብዙ ሰላምና ጤና ለእናንተ ይሁን። ዛሬም እንደተለመደው አንኳር ዜናዎች አሉን። እስከ ዜናው ፍጻሜ አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር እንዳይረሳ እንላለን። በዛሬው ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፊቼና ጊዮነ ጽዮን መካከል ባለው መንገድ ላይ አልዲዶር የተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍረው እንደነበር የተገመተው ባስ በግምት 2 ሰዓት ከ30 አካባቢ በታጣቂዎች ተመቶ በሳፋሪዎች መወሰዳቸውን የዓይን እማኞችም ተናግረዋል። በምስሉ ላይ የምትመለከቱት በታርጋ ቁጥር E30 273 የተመዘገበ ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስም ሲያቀና ነበረ። የተወሰኑ ደቂቃዎችን ከሚሊሻዎች ጋር ተታክሰው የነበሩ ቢሆንም በርካታ ኦራል መከላከያዎች ተጭነው ከወጡ በኋላ መንገድ የተከፈተው እንጂ አካባቢው ጸጥታ እጅግ አስቸጋሪ እንደነበረም የዓይን እማኞች ተናግረዋል። አካባቢው ሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች እንደሚገደሉበትና እንደሚታገቱበት ሂደት ቢሆንም ችግሩ የሚፈጠርበትን ቦታ ለይቶ መጠበቅ ተነግሯል። ከጊዜ ወደ ጊዜ እንደዚህ አይነት ተደጋጋሚ ዘርፊያዎች እየተሰሙ ይገኛሉ። ስለሆነም በምንወጣበት ጊዜ ራሳችንን በመጠበቅና ልዩ የምናያቸው ምልክቶች ካሉ ባለመንቀሳቀስ ራሳችንን እንድንጠብቅም በቦታው ያሉ የጸጥታ ኃይል አስከባሪዎች ተናግረዋል። የአሜሪካ ድምፅ ራዲዮ ቪኦኤ የፕሬዝዳንት ዶናልድ ትራምፕን ውሳኔ ተከትሎ ስራ ማቆም ጀመረ። በዛሬው ዕለት የቴሌቪዥን መስኮቶቹ ስርጭት መጨለም የታየ ሲሆን በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ 1300 በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት የ$267.5 ሚሊዮን በጀት ተሰርዟል። ሰራተኞችም የግድ የእረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶናልድ ትራምፕ ትዕዛዝ ውሳኔ በታሪክ ለመጀመሪያ ጊዜ ስርጭቱን ያቋረጠ ሲሆን ውሳኔውም በተለያዩ ሀገራት የሚገኙ ዘጋቢዎችን አስደንግጧል። በኢትዮጵያም በ3 ቋንቋዎች በአማርኛ፣ በአፋን ኦሮሞና በትግረኛ ስርጭትን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎች ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጠቀስ ያለ ዘጋቢ ለቲክቫ ኢትዮጵያ ተናግሯል። በባለፈው ሳምንት ትንሽ ረገብ ብሎ የነበረው የመሬት መንቀጥቀጥ በትላንትናው ዕለት ጠንክሮ ተሰምቷል። አካባቢ አባላት እንደተናገሩት ጠንከር ያለ የመሬት መንቀጥቀጥ እንደነበረ ገልጸዋል። በአዲስ አበባም በርካታ አካባቢዎች እጅግ ጠንካራ ንዝረትን ለሰኮንዶች ነበሩ ሲሉም ተናግረዋል። እኛ የተሰማን ከወትሮው የተለየ ነበር። አንድ የዜናችን አባል ያለውበት ህንፃ ላይ ከፍተኛ መንቀጥቀጥ ተሰምቷል፣ እጅግም ያስፈራል፣ ያስደነግጥም ነበር ሲል ገልጿል። በርካቶችም በተመሳሳይ ህንፃ ላይ የነበረ ስሜት ከፍተኛ እንደነበረ ጠቁሟል። ከአዲስ አበባ ውጪም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል። የመሬት መንቀጥቀጡም ከአዋሽ 50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂ ጠቁሟል። ሪክተር ስኬልም 5.1 መለካቱ ተነግሯል።